አጠለው የሰማዕትነት እሳት የለኮሱት የዛሬ 7 ነው 8 ዓመት አካባቢ የአዲስ አበባ ልጆች የቂርቆስ አካባቢ ልጆች ሊቢያ ድንበር ላይ ምን እንደሰሩ ታውቁ የለ? የሄዱት ኑሯቸውን ለማሸነፍ ነው፣ ቤተሰብ ለመርዳት ነው። ነገር ግን ሊቢያ ድንበር ላይ ያልጠበቁት ነገር ገጠማቸው። ከኛ ጋር ሁኑና ኑሮ ይለፍላችሁ፣ ብዙ ገንዘብ ቁጠሩ። ነገር ግን ብዙ ገንዘብ ለመቁጠር ኑሮን ለማሸነፍ ሃይማኖታችሁን መቀየር ይጠበቅባችኋል አሏቸው። እኛ የመጣነው ሀገር ለመቀየር እንጂ ሃይማኖት ለመቀየር አይደለም። እኛ የመጣነው እና አቡነ ጴጥሮስ ደረታቸውን ለጥይት ከሰጡባት ሀገር ነው። እኛ የመጣነው የጊዮርጊስ ክብር ከሚገለጥባት ሀገር ነው። እኛ የመጣነው የ3 ዓመቱ ብላቴና የቂርቆስ ታሪክ ከሚተረክባት ሀገር ነው። ሃይማኖታችን አንቀይርም፣ ማይተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ። መስቀሉን አናወልቅም፣ ክርስቶስን አንክደውም። ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል። አንድ ወር ሙሉ ለመኗቸው። ጭራሽ ሊያናግሯቸው አልፈለጉም። 29 ደቂቃ አንገታቸው ላይ ቢላዋ ተሰክቶ የፍርሃት ምልክት አልታየባቸውም። ማን ይታያቸው ነበረ ካላችሁ እግዚአብሔር ነዋ። ቀራንዮ ላይ የታረደው በግ ይታያቸው ነበረ። እነ ቅዱስ ጊዮርጊስ አይዟችሁ እያሉ ነጩን ልብስ ለብሰው ይታዩቸው ነበረ። ከዛ ከፊሎቹን ጥቁር ልብስ አለበሷቸው፣ ከፊሎቹን ብርቱካናማ ልብስ አለበሷቸው። ጥቁር ልብስ የለበሱትን በጥይት ጨረሷቸው። ብርቱካናማ ልብስ የለበሱትን በሰይፍ አረዷቸው። ሞተው ሞት ዲያብሎስን አሸነፉት። ክብርና ምስጋና ለሰማዕታቱ። ስለ ሰማዕታቱ ስንተርክ ውሸት ነው ለሚሉን መናፍቃን መልስ ሰጠውልን አለፉ። እነዚህ የጽናት ተምሳሌዎች ናቸው። ቤተ መጻሕፍቶቻችን ናቸው። የጥንካሬ ምሳሌዎቻችን ናቸው። ስለ ሰማዕታቱ ስንተርክ ውሸት ነው ለሚሉን መናፍቃን መልስ ሰጠውልን አለፉ። ከሃዲው ሲበዛ፣ መናፍቁ ሲበዛ፣ የቅዱሳንን ቃል ኪዳን የሚንቀው ትውልድ ከቀን ወደ ቀን እየበረከተ ሲመጣ የትናንቱን ቅዱሳን መድኃኔዓለም ሊያስታውሰን የዘመኑን ወጣቶች ሰማዕታት አድርጎ አስነሳልን። ስሙ ለዘላለም የተመሰገነ ይሁን። ልቅነትን እየተለማመደ ባለው ትውልድ መካከል፣ ግብረ ሰዶም እየሆነ ባለው ትውልድ መካከል ሃይማኖትን መውደድ እስከ ሞት እንደሆነ አሳዩን። ሃይማኖትን መውደድ አንገትን ለሰይፍ እስከ መስጠት እንደሆነ አመላከቱን። ደማቸውን ስለ እግዚአብሔር ያፈሰሱ እነዚህ ናቸው። በዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ እንዲህ ይላል፣ በጌታ የሚሞቱ ብፁዓን ናቸው። ሰው ሲልከሰከስ ይሞታል፣ ሰው ሲሰርቅ ይሞታል፣ ሰው ሲያመነዝር ይሞታል፣ ሰው መጠጥ ቤት ቁጭ ብሎ ይሞታል፣ ሰው በስኳር በግፊት ይሞታል፣ ሰው ላልገባው ፖለቲካ አደባባይ ላይ ወጥቶ በጥይት ተመቶ ይሞታል። ስለ ጌታ መሞት እንዴት መታደል ነው! በጌታ የሚሞቱ ብፁዓን ናቸው አለ። ስለዚህ ሁለተኛው ሰማዕታት የሚባሉት ደማቸውን ስለ እግዚአብሔር ያፈሰሱ፣ ሌሎችም ሰማዕታት የሚባሉ አሉ፣ መጨረሻ ላይ እናየዋለን። ሶስተኛው ሰማዕታት የሚባሉት ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማይ ብለው መራራ ሞትን የታገሱ። ምንን የታገሱ? መራራ ሞትን የታገሱ ሰማዕታት። ምንድነው መራራ ሞት? በጥንቱ ዘመን በነ ቅዱስ ጊዮርጊስ ዘመን መራራ ሞት በመንኮራኩር መፈጨት፣ መራራ ሞት በሰይፍ መቀላት፣ መራራ ሞት በጋለ ብረት መቃጠል፣ መራራ ሞት በፈላ ውሃ መቀቀል፣ በመራራ ሞት እንደ ሽንኩርት መከተፍ፣ መራራ ሞት እንደ በግ መታረድ። በዘመናችን መራራ ሞት በጥይት ተደብድቦ መሞት፣ መራራ ሞት በግፍ መሞት፣ መራራ ሞት በገጀራ ተጨፍጭፎ መሞት። መራራ ሞትን የታገሱ አለ የመንግሥተ ሰማይን ጣዕም የገሃነምን ምሬት የታገሱ እነሱ ሰማዕታት ይባላሉ። የገሃነም ምሬት ምንድን ነው? ማርቆስ 11 ትሉ የማያንቀላፋበት እሳቱ የማይጠፋበት
አንዳንዱ ይህን ስናወራ ራዕይ ማርያም ላይ ስላለ ተረት ተረት የሚመስለው አለ። ወንጌል ላይ የተጻፈ ቃል ነው። እሳቱም አያንቀላፋ ትሉም አይጠፋበት። የመንግሥተ ሰማይ ጣዕም ምንድን ነው? መቼም እዚህ ጊዜያችን ሰውተን ቁጭ ብለን ጉባኤ የምንካፈል የመንግሥተ ሰማይ ጣዕሟ ገብቶን ይመስለኛል። ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገኝተን ቅዱስ አማኑኤልን ደጅ የምንጠናው ፍላጎታችን እያሸነፍን ራሳችን እየገዛን አቅማችን በፈቀደልን መጠን በጎ ስራ የምንሰራው ሌሊት በሰዓታት በማህሌት በኪዳን የምንገኘው የመንግሥተ ሰማይ ጣዕም ገብቶን ይመስለኛል። ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት ከመላእክቱ ጋር ቅዱስ ቅዱስ እያል ለዘላለም የምንኖርባት እሷ ናት የመንግሥተ ሰማይ ጣዕም። መራራ ሞትን የታገሱ ሰማዕታት ይባላሉ። ክርስቲያኖች የሁላችሁ ስለ መንግሥተ ሰማይ ብለው መራራ ሞትን የታገሱ ደማቸው ስለ እግዚአብሔር ያፈሰሱ የዚህን ዓለም ጣዕም የናቁ ሰማዕታትን ቤተ ክርስቲያኒቱ ታስባቸዋለች። ዓለም ያገለገላትን ታስባለች። ሐውልት ታቆምላቸዋለች። በስማቸው መንገድ፣ ትምህርት ቤት፣ አዳራሽ ትሰይምላቸዋለች። ቅዱስ ሲኖዶስ ይህንን መስራት አለበት። በየጊዜው በሰማዕትነት የሚያልፉ ክርስቲያኖችን መታሰቢያ ሊሰጣቸው ይገባል። የባለፉትን ሰማዕታት ሚያዝያ 11 ቀን ሰማዕታተ ኢትዮጵያ ተብለው እንዲታሰቡ ቅዱስ ሲኖዶስ ወስኗል። አሁንም በየጊዜው የሚነሱ ሰማዕታትን መታሰቢያ መስጠት ይገባዋል ብዬ አምናለሁ። ክርስቲያኖች ዓለም ያገለግሏትን ሐውልት ታቆምላቸዋለች። ሰማዕታት ያገለገሉት እግዚአብሔር ነው። በእግዚአብሔር ቤት መታሰብ መቻል አለባቸው። ሰማዕታትን የምናስበው ቀጣይ ሰማዕታትን ለማምረት ነው። ደግመዋለሁ ይህን ቃል። ቤተ ክርስቲያኒቱ ሰማዕታትን የምታስበው በ25 መርቆሬዎስ፣ በ23 ጊዮርጊስ፣ በ15 ቂርቆስ፣ በ6 አርሴማ እያለች ሰማዕታትን የምታስበው ቀጣይ ሰማዕታትን ለማምረት ነው። አያችሁ፣ ስለ ሰማዕታት ማሰብ ሌሎችን ለሰማዕትነት ያጫል። እኔም እኮ ሰማዕት በሆን እዘከራለሁ የሚል ትውልድን ያስነሳል። ዛሬ በክርስትናቸው ምክንያት ሐዘን፣ ትካዜ፣ ዋይታ፣ ሰቆቃ፣ እንግልት የደረሰባቸው ሰዎች ስለ ሰማዕታት ሲነገራቸው ይጽናናሉ፣ ይበረታሉ። ስለዚህ ቤተ ክርስቲያኒቱ በዚህ መንገድ ሰማዕታቱን ታስባቸዋለች። የሰማዕትነት መነሻው ምንድን ነው? ይህንን ነጥብ ከቃሉ ጋር ናቸው። ቅደም ተከተል ጠብቀን የተነጋገርን ይመስለኛል። ሰማዕት ማለት ምን ማለት ነው? ሰማዕትነትና ክርስትና አብረው የሚቀጥሉ ናቸው። ሰማዕታት በሶስት መንገድ መከራ ይቀበላሉ። አማኞችን ለሰማዕትነት የሚያበቃው ነገር ምንድን ነው? ሰማዕታት የሚባሉት ምን የፈጸሙ ናቸው አይተናል። የሰማዕትነት መነሻው ምንድን ነው? ፍቅረ ክርስቶስ። ምን አልኳችሁ? ፍቅረ ክርስቶስ ሌላ ምን ሊሆን ይችላል? በእውነት ሌላ ምን ሊሆን ይችላል? ምንስ አይነት ሐሳብ ልናገኝ እንችላለን? ፍቅረ ክርስቶስ ካልሆነ በስተቀር ሌላ ምን ሊሆን ይችላል? እናንተ ፍቅረ ክርስቶስ ከሌለማ እንኳን ሰማዕት መሆን ይቅርና ጉባኤ ለመካፈል ይጨንቃል። ቅዳሴ ላይ ኪዳን ላይ ለመገኘት ይጨንቃል። የክርስቶስ ፍቅር ሲኖር ግን ለሰማዕትነትም መብቃት ይቻላል። ሮሜ 8 ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ማን ይለየናል? እኛ ብዙ ነገር ለየን። ጥቅም ለየን፣ ወሬ ለየን፣ ፌስቡክ ለየን፣ ፊልም ለየን፣ ቲክቶክ ለየን፣ ኳስ ለየን። ሰይፍ ሳይመዘዝበት የካደ ትውልድ መጣ። ሰይፍ ሳይመዘዝበት። አንዳንዴ ያዝናለሁ። ለምንድን ነው በዚህ ልክ ለክርስቶስ ያለን ፍቅር እንደ ብረት የቀዘቀዘው? አንዳንድ ጊዜ ለኳስ ያለንን ፍቅር ለክርስቶስ ብንሰጥ ለምን ጥለን እንሄድ ነበረ? ታስታውሱ የለ? እኔ ሰሞኑን በጣም የሚያሳዝነው ኳስ በዚህ ልክ ጣዖት መሆኑን ያወቅኩት ሰሞኑን ነው። የሆነ ቡድን አሸነፈ ተብሎ ደጋፊዎቹ አንዳንዶቹ አቅላቸውን ስተዋል።
አንዳንዶቹ ልብሳቸውን ከደስታቸው ብዛት የተነሳ ቀደውታል። አንዳንዶቹ እንደ ባለዛር መሬት ላይ ተንፈራፍረዋል፣ ዛር እንደያዘው ሰው። አንዳንዶቹ አልቅሰዋል፣ አንዳንዶቹ ስለት ተስለዋል። ኦርቶዶክሳውያን ሲያልቁ ግን አልቅሰን ይሆን? አልቅሰን ይሆን? ይህ ሁሉ ግፍ ሲፈጸም አልቅሰን ይሆን? ይህ ሁሉ ተቆጥሮ ነው ኦርቶዶክስ የሚባለው። እንግዲህ እኔ ኳስ ማየት ኃጢአት ነው እያልኩ አይደለም። ማየትም ኃጢአት አይደለም፣ ጽድቅም አይደለም። ነገር ግን ጣዖት ሲሆን ኃጢአት ይሆናል። ጣዖት በዚህ ልክ ጣዖት ከሆነ ኃጢአት ነው። ቅዱሳኑን ከክርስቶስ ፍቅር ከዓለም የለያቸው የክርስቶስ ፍቅር ነበረ። ከኃጢአት የለያቸው የክርስቶስ ፍቅር ነበረ። እንዳልኳችሁ ነው መሪ ቃላቸው፣ መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል? ለክርስቶስ ያላቸው የጋለው ፍቅር መከራውን አቀዘቀዘላቸው። ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። ጻድቃንን ወደ ገዳም ሰማዕታትን ወደ ደም የወሰደ የክርስቶስ ፍቅር ነው። በተጋድሎ እንዲበረቱ በሞት ላይ እንዲጨክኑ ያደረጋቸው የክርስቶስ ፍቅር ነው። የጌታ ፍቅር ስንቱን ማረከ። አረብ አይደል ዛሬ እናንሳው እንጂ ፍቅሩ ስንቱን ማረከ፣ ስንቱን ገዳም አስገባ፣ ስንቱን ከስጋ ፍላጎት ለየ። እነ የዋህ ጳውሊ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግስታቸውን ለቀው መከራውን የበዛበት ገዳም የገቡት በመስቀሉ ፍቅር ልባቸው ተነክቶ ነው። ለዚህ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለዚህ ፍቅር ባለሀብቶች ሀብታቸውን ሰጠው መነኑለት። ለዚህ ፍቅር ነገስታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገቡለት። ለዚህ ፍቅር ብዙዎቹ ብዙ ነገር ሆኑለት። ለዚህ ፍቅር ብዙዎቹ ሰማዕት ሆኑለት። ይህ ፍቅር ዛሬም ቀጥሏል ወገኖቼ። ሰማዕት ለመሆን ያበቃቸው የመስቀሉ ፍቅር ነው። ዛሬ ግን ወጣቱን የማረከው ሌላ ፍቅር ነው። ዓለም ፍቅር ፍቅር የምትለው ከፍቶት ጋር የተያዘውን እንስሳዊ ተግባር ነው። የክርስቶስ ፍቅር ግን ከአእምሮ በላይ ነው። ወሶቢያ ነደት ልቡ በፍቅር አምላካዊት ይላል ቅዱስ ጊዮርጊስን። በአምላኩ ፍቅር ልቡ ተቃጠለ። የእኛ ልብ የሚቃጠለው በኳስ ፍቅር ነው። የእኛ ልብ የሚቃጠለው በዝሙት ፍቅር ነው፣ በኃጢአት ፍቅር ነው። ቅዱሳኑ ግን በክርስቶስ ፍቅር ልባቸው ተቃጠለ። የሰማዕትነት መነሻው ፍቅረ ክርስቶስ ነው። በመጨረሻ ሁላችንንም ለሰማዕትነት ተጠርተናል። ለምን ተጠርተናል? ሁላችንንም ለሰማዕትነት ተጠርተናል። ወገኖቼ ሰማዕትነት አይነቱና መጠኑ ይለያይ እንጂ ሁላችንንም ለሰማዕትነት ተጠርተናል። በዚህ ራሳችንን እናዘጋጅ። ሁላችንንም ወንድሞቻችን ጋር እህቶቻችን ጋር የሚቀር አይደለም። እኔም ክርስቲያን ነኝ ነገ ሰማዕት እሆናለሁ ብለን ራሳችን ለሰማዕትነት እናዘጋጅ። ሰማዕት ዘእንበለ ደም የሚባል አለ። በደም ሰማዕታት የሆኑ አሉ። ያለ ደም ከሞት ያልተናነሰ መከራ የሚቀበሉ ደግሞ አሉ። እነሱ ሰማዕት ናቸው። ሊቃውንቱ ከቅዱስ ኤፍሬም ሐሳብ ተነስተው ሰማዕትነትን በሶስት ቀለም ይገልጡታል። አንደኛው ሰማዕትነት ነጭ ሰማዕትነት፣ ሁለተኛው ሰማዕትነት ቀይ ሰማዕትነት፣ ሶስተኛው ሰማዕትነት አረንጓዴ ሰማዕትነት። ምን ማለት ነው? ነጭ ሰማዕትነት የዚህን ዓለም ጣዕም የናቁ እነዚህ ምን ይባላሉ? ነጭ ሰማዕታት። የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው በረሃ ገብተው የኖሩ ረቂቁን ጠላት በግዙፍ ስጋቸው ተዋግተው ያሸነፉ እንደነ አቡነ አረጋዊ፣ እንደነ አቡነ ገብረ መንፈስ ቅዱስ፣ እንደነ አቡነ ተክለ ሃይማኖት ያሉት ነጭ ሰማዕታት ይባላሉ። ሁለተኛውስ ቀይ ሰማዕትነት። ቀይ ሰማዕታት እነማን ናቸው? ደማቸውን ስለ እግዚአብሔር ያፈሰሱ ነው። በደማቸው የክርስቶስን ፍቅር የገለጡ እንደነ ቅዱስ ጊዮርጊስ አሁንም ደማቸውን እንደሚያፈሱ ሰማዕታት፣ ይሄ ቀይ ሰማዕትነት ይባላል። ሶስተኛው ሰማዕትነት አረንጓዴ ሰማዕትነት። ምን አልኳችሁ? አረንጓዴ ሰማዕትነት። ይሄ አይነቱ ብዙ ነው። ሰማዕት ዘእንበለ ደም የሚባለው ይህ ነው። ያለ ደም ሰማዕታት የሆኑ እንዳልኳችሁ ከሞት ያልተናነሰ መከራ የሚቀበሉ። ለአንዳንዱ ሰው ሰማዕትነቱ ትዳሩ ነው።
ለአንዳንዱ ሰው ሰማዕትነቱ ከአስቸጋሪ ልጁ ጋር መኖሩ ነው። ለአንዳንድ ሰው ሰማዕትነቱ ከመጥፎ አለቃው ጋር መኖሩ ነው። ለአንዳንድ ሰው ሰማዕትነቱ ጠባያቸው ከከፉ ሰዎች ጋር መኖር ነው። ይህ ሰማዕትነት ነው። ሰማዕትነት በክርስትና ምክንያት ንብረታቸው የወደመባቸው ሰማዕታት ናቸው። በክርስትናቸው ምክንያት ቤታቸው የፈረሰባቸው ሰማዕታት ናቸው። ምን ብቻ ስለ እውነት መኖር ሰማዕትነት ነው። በዚህ ዘመን ክብርን ጠብቆ በቅድስና መኖር ሰማዕትነት ነው። ክብረ ክህነትን መጠበቅ ሰማዕትነት ነው። ራቁቱን በመሄድ ዓለም ውስጥ እየኖሩ ክብርን ጠብቆ መኖር ሰማዕትነት ነው። ሰማዕትነት ስለ እውነት መጠላት ሰማዕትነት ዘርፉ ብዙ ነው። አረንጓዴ ሰማዕትነት በዚህ በማቴዎስ 24 ቁጥር 9 ላይ ጌታ የዓለምን ፍጻሜ ከገለጠባቸው ምልክቶች አንዱ ስለ ስሜ በአሕዛብ ዘንድ የተጠላችሁ ትሆናላችሁ አለ። አያችሁ፣ ስለ ስሜ በአሕዛብ ዘንድ የተጠላችሁ ትሆናላችሁ። እንዲህ ነው የሚለው። ክርስትና በዓለም ዘንድ ይጠላል። ክርስትና ይገፋል። በትክክል እግዚአብሔርን የሚያመልኩ ሀገራት 5 ናቸው። ስንት ናቸው? አንደኛ ግብፅ፣ ሁለተኛ ሶሪያ፣ ሶስተኛ አርመን፣ አራተኛ ህንድ፣ አምስተኛ ኢትዮጵያ፣ ስድስተኛ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሌላው ዓለም ክርስትናን ይገፋዋል። ሌላው ዓለም ክርስትናን ይጠላዋል። መስቀል ያጠለቀ ማተብ ያሰረ የሚሸማቀቅበት የሚጠላበት ዘመን ነው። በብዙ አቅጣጫ። ስለዚህ ስለ እውነት መጠላት፣ ስለ ክርስትና መጠላት ሰማዕትነት ነው። ከሁሉም በላይ አረንጓዴ ሰማዕትነት ራስን ማሸነፍ ነው። ምን አልኳችሁ? ራስን ማሸነፍ፣ ራስን መግዛት ሰማዕትነት። የ21ኛው ክፍለ ዘመን ሰማዕትነት ራስን መግዛት ነው። አሁን ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረው፣ ልቅነት የተስፋፋው፣ የሰው ልጅ ከክብር ወርዶ እንስሳትን የመሰለው ያሰራሁት ኃጢአት ምንድን ነው እያለ ሚረክሰው ለምን እንደሆነ ታውቃላችሁ? ራስን መግዛት ባለመቻል ነው። ሰው በዝሙት እንስሳ፣ በጭካኔ አራዊት የሆነው ለምን ይመስላችኋል? ራስን መግዛት ባለመቻል። የሆነ ሰው የ7 ዓመት ሕፃን ደፈረ፣ የ80 ዓመት ሽማግሌ እንዲህ አይነት ነገር አደረገ የሚባለው ራስን መግዛት ባለመቻል ነው። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ የመጣው ራስን መግዛት ባለመቻል ነው። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ የመጣው ራስን መግዛት ባለመቻል ነው። ነውርን ጌጥ ያደረገ ከባህል ከወግ ከእሴት ያፈነገጠ ከሞራል ልዕልና የወረደ ከሰውነት ባህሪ የወጣ ሰው የምናየው ለምን ይመስላችኋል? ራስን መግዛት ባለመቻል። ራሱን የገዛ በ21ኛው ክፍለ ዘመን አረንጓዴ ሰማዕት